ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች እንግዲህ ዛሬ ቅዳሜ ነው። ጠዋት ሂጄ አቦይ ገብረ መንፈስ ቅዱስ እሱ እንግዲህ ልብን ያውቃልና ፍጻሜን ያሳምርልኝ ጸበል ጀምሬያለሁ። በጸሎት አስቡኝ ታሪኬን ይቀይርልኝ ማለት ነው እና ጸሎት አድርጌ ጸበሌን ተጠምቄ መጥቻለሁ። ፈጣሪ ይርዳኝ። አሁን ደግሞ ይኸው የስፖርት ታይት ገዝቻለሁ። እነዚህ በነገራችን ላይ ኢትዮጵያ ላይ ልብስ ውድ ነው ማለት ትችላላችሁ። እነዚህ አሁን ለስፖርት ብዬ ነው እኔ ባጭሩ ስላልፈለኩኝ ከብዙ ሰው ጋር ነው ስፖርት የምትሰሩትና ሰውነቴ እንዲጠነክርልኝ ከወለድኩ በኋላ በቃ የሆነ መቋቋም አቅቶታል ወገቤ ማለት ነው። እርግጥ አንዴም ሁለቴ በምጥ ነው፣ በጣም ከባድ ነው ማለት ነው። አብዛኛው ሰው እንደውም ከምጥ ይልቅ ኦፕሬሽን እየመረጠ ነው ማለት ነው። እስቲሹ በጣም ነው የሚያመው። እንደገና ማማጡ እንደዛ ሆናችሁ ደግሞ ሳይሰካላችሁ ሲቀር ሞራናችሁ ይጎዳል። ሰውነቴ በአጠቃላይ ነው የተጎዳው እና ራሴንም ቢዚ ለማድረግ እንዲሁም ደግሞ እንድጠነክር ወገቤም ሆዴም ወደ ነበረበት እንዲመለስልኝ ጥንካሬውን ነው የፈለኩት። ስጋ ይሄዳል ይመጣል፣ ጥንካሬውን ነው የፈለኩት እና አሁን ስፖርት ሰውነቴ ያንን ያክል አይደለም። አሁን ወደ ቦታው እየተመለሰ ነው። ተመስገን ነው፣ ወደ ቦታው እየተመለሰ ነው። ሰውነቴ ያንን ያክል ሆኖ ሳይሆን ጥንካሬ ፈለኩ። በቃ ሰውነቴ የሆነ ነገር መቋቋም አልቻለም ማለት ነው። እብን ጣቴ የእግር ጣቴ ራሱ እንደዚህ ሰረቀ በቃ እንደለጋ ገና እንደተወለደ ህፃን ነው የሚሆንብኝ ሰውነቴ እና እስኪ ቀስ እያልኩኝ ስፖርቱን ለጥንካሬ ልሞክር ብዬ ያው እነዚህን ገዝቻለሁ። ባጭሩ ምናምን እኔ አልፈለኩትም። ይሄን 700 ብር ነው የገዛሁት። ይሄ ደግሞ ተለጣጭ ነው 900 ብር ነው የገዛሁት ማለት ነው። እንግዲህ ልብስ ኢትዮጵያ ላይ ማለት ነው ለስፖርት ነው። እነዚህን ቁምጣዎች ከስር የምለብሳቸውትን እነዚህን ደግሞ ለቀሚስ ምናምን እነዚህ 350 ነው የገዛሁት ማለት ነው። እነዚህን እዛው ይዛችሁ ብትመጡ ችግር የለውም ለማለት ያክል ነው። እና አሁን ቀያይሬ ወደ ስፖርት ቤት ሄዳለሁ። ገና ዛሬ ነው የምጀምረው። እንግዲህ ቀስ እያለ ያስለምደኛል። ያለውን ነገር ደግሞ መጥቼ እነግራችኋለሁ። ጥንካሬው ይጠቅመኛል ብዬ አምናለሁ። አብራችሁ ቆዩ። የገዛሁት ታይት የስፖርት ታይት ይሄ ሆኗል። ግን ከላይ አላባሽ የለኝም። ማንኛውም ቲሸርት ልጠቀሙ ማለት ነው። የገዛሁት ታይት እንግዲህ እንደዚህ ነው። እንደዚህ ልንል ነው ማለት ነው። እንደዚህ ልንል ነው እና የገዛሁት ታይት ይሄን ይመስላል። ቆይ ካሜራውን ከፍ አድርግላችሁ። ይሄን ነው የሚመስለው የገዛሁት ታይት። ከላይ ግን የሆነ ተለጣጭ ነገር ቦዲ ነገር ያስፈልገኝ ነበር፣ የለኝም። ስዞር ብዬ አጥቼ ነው የመጣሁት። በዚህ አጋጣሚ ስፖርት ልብስ ይዛችሁልኝ ነው ይሄን ልለብስበት ነው ማለት ነው። እንደዚህ አይነት ነገሮች አሉኝ። እነዚህን እለብስበታለሁ ማለት ነው እንጂ ባጭር ምናምን አለ አዳዲስ የጡት ማስያዣዎች እና ቁምጣዎች ሆኖ ማች ሆኖ ማለት ነው። ግን እኔ በቁምጣ መስራት ስለማልፈልግ ነው። አንደኛ ከብዙ ሰው ጋር ነው የምሰራው፣ ሁለተኛ ደግሞ የሆነ ደስ አይለኝም እና ይሄው እንደዚህ አድርጌ ነው ስፖርት የምሰራው። ዛሬ ልንጀምር ነው እና ልንጀምር ነው ልንን ጫማ ደግሞ ማለት ነው ለዛሬው ይሄን ልሞክረው አለ። ሌላም ግን ስኒከር ነበር የምፈልገው። ስኒከር የለም አሁን ቦንዳዎች ናቸው። ቦንዳዎች ደግሞ 40 ቁጥር ምናምን ነው ያለው። ዞር ያያች ነበር። የቻይና ጫማ ደግሞ ክብደቱ ችዬም አላነሰው እና ከባህሬን ያመጣኋቸው እነዚህ ጫማዎች አሉኝ። እየቀያየርኩ እሞክራቸዋለሁ። ዛሬ ይሄን ሞክርና ነገ ደግሞ ይሄን እያልኩ በእነዚህ እሰራለሁ ማለት ነው። ከዛ አሁን ኪሎ ተመዝኜ ያው ውፍረት ያው ጡት ነው እንጂ የጨመርኩት ሌላው ደህና ነኝ። የነን ያለ የሚገናኝ ውፍረት የሚገነን ምናምን ኑሮኝ አይደለም፣ ግን ጥንካሬውን ፈልጌው ነው። በቃ እንደዚህ የሆነ ልብስ ሳጠብ የሆነ ጎንበስ ስል ከወለድኩ በኋላ በጣም ሰውነቴ በቃ ላልቷል። በቃ እንዴት ነው የሆነ ነገር ኩፍ የምንለው? በቃ እየወለድና ስንሄድ ሰውነታችን በጣም እየለቀቀ ከቦታው እየለቀቀ በቃ የሆነ ነገር ለመቋቋም አይችልም እና
ስፖርት እስኪ ደግሞ ለእኔ ያጠነክረኛል ብዬ ስላሰብኩ ነው። ያለውን ነገር አሳያችኋለሁ። አብራችን ቆዩ። አሁን ስፖርት ቦታ ሊሄድ ነው። ሰርቼ ኪሎዬን እመዝናለሁ። አሁን እንደሄድኩኝ ከዛ እንደወለድኩ አስረድቻቸዋለሁ። የገጠመኝን ችግርም ስለነገርኳቸው ቀስ ቀስ እያሉ ነው የሚያስለምዱኝ ብዬ አምናለሁ። እንግዲህ ያው ከብዙ ሰው ጋር ሲሆን በህብረት ነው። በነገራችን ላይ እኔ በህብረት ነው። በህብረት ሲሆን 2500 ብር ነው። ብቻዬን ደግሞ አንድ ቀን 2 ቀን አሳይቶ ብቻዬን የምሰራው ደግሞ 2300 ብር ነው። ስለዚህ በህብረት ይሻለኛል ብዬ ወሰንኩኝ። እንግዲህ ይችን 1 ወር ተፍ ተፍ እንበልና ከዛ ደግሞ ኢኮኖሚያችን ወይም ስፖንሰር ካገኘን እንቀጥላለን። ለውጡን ያው ነግራችኋለሁ። እርግጥ 1 ወር 2 ወር ከሰራው ይበቃኛል። ከዛ ኑሮውም ራሱ ስፖርት ነው። ከዛ በኋላ እና አብራችሁ ቆዩ የኔ ወዶች። ላይክ ሰብስክራይብ አድርጉ። ታው ግን እንዴት እንዳቆሰለኝ ልነግራችሁ አልችልም። ማርያምን በቃ ይሄ ገና አሁን ዛሬ 2 ቀኔ ነው። ግን ይሄ በጣም ቆስሏል። ተኝቼ እንዴት ልነሳ? ከሌሊቱ 8 ሰዓት ነው የምነቀው ማለት ነው። በቃ ውስጡ ይጠዘጥዘኛል ማለት ትችላላችሁ። ይሄ ጓጉሏን በቃ እና አሁን ሊሄድ ነው። 1 3 4 ቀን ሲሰራበት ሊለቅ ይችላል። ምክንያቱም ምን ያህል ሰውነቴ ተያይዞ እንደነበረ ምን ያህል ሰውነቴ በቃ እንትን ብሎ ላልቶ እንደነበረ እዚህ ጋር ይታየን። በቃ ይሄኛው እግሬ ራሱ ማለት ነው እንደዚህ ስትሰራውን እንደዚህ ስንሰራውን እዛ ማለት ነው ይሄኛው አይ በቃ ይላል። በቃ ድምጽ ይሰማኛል። ወይ ስፖርት ልሰራ መጥቼ እግሬን ሰበርኩት እንዴ እላለሁ። በቃ እንደዚህ ይሄ ታፋይ እንደዚህ ለማለት አይታዘዝልኝም። እንደዚህ ለማለት ማለት ነው እንደዚህ ማለት አለባችሁ። እንደዚህ ይሄ ታዲያ አይታዘዘኝም። ይሄ አይታዘዘኝም። ይሄ ታፋይ እንዳለ በቃ አጥንቴ ምን ያህል እኔ እንጃ። በቃ በጸሎት እንኳን በእምነት ስግደት ሲሰጥን እንደዚህ ብዬ ጎንበስ ብዬ ቀና ለማለት ይቸገራሉ። እቃ ለማንሳት ይቸገራሉ። እና እንደዚህ ለወገባውን ለምሳሌ እንደዚህ ሁሉ ያሰራናልና ብቻ ይሄን ልነግራችሁ አልችልም። ብቻ እንደዚህ እና እኔ ያለሁላችሁ። ከዚህ በኋላ እህቶቼ እናንተን የሚነካ ሰው በረካ የለውም። እኔ እህታችሁ አለሁላችሁ። እንደዚህ መከራዬ ነች የምሰራው ስፖርት ለእናንተ ዝምባችሁን እሺ የሚል ሰው የለም። አብሶን የአረብ ሀገር እህቶቼ ማለት ነው። እኔ ያለሁላችሁ ማነው ወንዱ እና ማለት ነው። ይሄ እግሬ አልታዘዘኝ እያለ ነው። ማንሰራው ስፖርት የለም በህብረት ስለሆነ በቃ እዛ ሙዚቃ ይከፈታል። ጉራገኛ፣ ደቡብኛ፣ ጎንደርኛ በቃ ዘጭ ስንል ነው የምንውለው እላችኋለሁ። እና ይሄ ከተሻለ የሚጓጉረው ሰውነቴ ምን ያህል እግሬ ይሄ መገጣጣሚያዎቼ ምናምን ወገቤ ምናምን አጥንቶቼ በቃ እንደ ቁርጥማት የሚቆረጥመኝ ይሄ እግሬ ምናምን በጣም እንትን እላለሁ። በጣም ጤነኛ ይሆናል ብዬ አስባለሁ። ማርያም ቋ ነው የሚለው በቃ ድምፅ አለው ማለት ትችላላችሁ። እና አረብ ሀገር ደግሞ በብዛት ስራ ላይ ስንቆም ይሄ እግሬ ደም ስራችን እንደዚህ ተወጥሮ ነበረ። እሱ ራሱ ማለት ነው አሁን ላይ ያሳከኛል፣ ይበላኛል። ደሙ እንደዚህ አሁን እንቅስቃሴ ስጀምርበት ምናምን እንደዚህ ይሄ በቃ ደሙ እንደዚህ ጅማት መስሎ የተወጠረው ያሳከኛል፣ ይበላኛል፣ በቃ ይነዘንዘኛል። በቃ ጥርስ ራሱ አለው በዚህ እንደዚህ በምንቀሳቀስበት ሰዓት ማለት ነው። እና አላቋርጠውም፣ እሰራዋለሁ። አሁን ለጊዜው ለ1 ወር ነው የከፈልኩት። ከዛ በኋላ ወይም እቀጥላለሁ ወይም ደግሞ ቤት ይሰራሉ። እና ግን ጥንካሬውን የፈለግኩት እንጂ እኔ ውፍረት ያንን ያክል አይደለሁም። ጡቴ ላይ ብቻ ነው እንጂ ሌላ ቦታ ውፍረት ያንን ያክል አይደለሁም። ለማንኛውም ይሄን ለማለት ነው የምፈልገው። እዛው ካላችሁበት ቦታ ላይ ሆናችሁ ጧጧ እንደዚህ እያላችሁ አፍታቱት። እርግጥ አረብ ሀገር መሮጡም ሀላይ ከታች መሮጡ ራሱ ያው ስፖርት ባሉት ኢትዮጵያ ውስጥም እንሰራለን። ግን አሁን እቃ ስናነሳ ለምሳሌ ቀጥታ ሄደን እንደዚህ ነው የምናነሳው። እንደዚህ ያን ደግሞ ወይ ብርጭቆ ለማንሳት ማንኪያ ለማንሳት ማማሰያ ለማንሳት 4 5 እንጎነበሳለን። በዛን ሰዓት ወገባችን በዛ ላይ ስትወልዱ ነው የሚታወቃቸው። አብሶም አረብ ሀገር መተን ስንወልድ ከ1 2 ከ2 3 ስንል ሰውነታችን እየተጎዳ ነው። እኔ አሁን በመጀመሪያው ምንም አልታወቀኝም።
ምንም አልታወቀኝም ነበረ። ያው ጭንቀት ቢኖርብኝም መበሳጨት ቢኖርብኝም እኔ ብጎዳ ግን ያንን ያክል አልነበረም። ሰውነቴ ላይ እንደዚህ የሚከላከለኝ ነገር አልነበረም። በሁለተኛው ግን በጣም ተጎድቻለሁ። ሊታዘዝልኝ አልቻለም። እግሬ አይታዘዝልኝም። ወገቤ ቃለ ማንሳት አይሰሰልኝም። ያርመጠምጠኛል፣ ይበላኛል። እብን እንኳን ቲሸርት እንኳን ማጠብ አልችልም። እና እስኪ ልግባና ራሴን በቃ ይላለን። ሰውነታችሁ ምጥ ቀላል አይደለም። ሰውነታችሁን ሰንጥቆ ጀርባችሁን በጥሶ ነው የሚወጣውና ለማንኛውም ይሄን ለማለት ነው። ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ። ይሄ የስፖርት